ነፃነት ወርቅነህ ራሱ እመቤቴ ቆሌ ግፍፍን ያለው ሳይሆን ማለት ነው። የምሬ ነው የምላችሁ። አክቲንጉ ሁሉ ነገሩ ድምፁ ነፃነት ወርቅነህ ሲራመድ ራሱ ነፃነት ወርቅነህ ነው የሚመስለው። እግዚአብሔርን ነው የምላችሁ። ቪዲዮን ላሳያችሁ። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ። እስቲ ነቀምት እስቲ ትሆኛላችሁ። እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላ አልተበላ ውሃውን ጠጣላት ከጠጡ ችግር አለ ሄዳ ችግር የለም ጠጡ። አንተን እዚህ 40 ሺህ ታቀር ስላለ ችግር የለብንም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማቸምትን እናለማምዳለን። ስፔሻሊ ቺኮች ቁጥር መጫፍ ከባድ ቢቸረ ፈጃ ቢለው ቢቸረፈጃ እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭል ለስል ሰምቻለሁ። ምን አለባት ቆም ምን አላቆም ቢሆን ኑሮ ምን አለባይ 10 ቁጥር መርቻ ጠፋ በሚል ተልካሻ ምክንያት ገባ። ያምራል የቦይፍሬንድ ያምራል በይል እንዴ የአንዱ ዓለምን ቲክቶክ አካውንቶች አሁን ነፃነት አንዲ ብሎ መጥቷል። ፎሎ ሼር ኮፒ ሊንክ እያደረጋችሁ ፎሎወርሱን እያሳደጋችሁ እሱም ነቀምት ነው የሚኖረው። ወለጋ ነቀምት ተወልዶ ያደገበት ሀገር ነውና በጣም ጎበዝ ታሌንትድ የሆነ ማስታወቂያ መስራት የሚችል አልፎም ተርፎ ባለሙያ ነውና እባካችሁ እንግዲህ ነቀምት ላይ ያላችሁ ወይ ደግሞ ውጪ ሀገር ውስጥ ያላችሁ ሼር ኮፒ ሊንክ ፎሎ በማድረግ አካውንቱን እናሳድጋለን። አልፎም ተርፎ በቅርቡ ደግሞ ኢቢኤስ ላይ ይመጣል። ሁላችሁም ተመጣጣናችሁ ዝነኛና ታዋቂ ትሆናላችሁ። እዚህ ቦኮ ኢቢኤስ በቃ ያወጣሉ። ሁላችሁም እንቆምበት ዝነኛና ታዋቂ ትሆናላችሁ። የነፃነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ እያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወክላችሁ እዚህ ትመጣላችሁ። የመጀመሪያውን